እኔ ጥሩ ሰው ነኝ። አልማዝም ቤቴን ላሳያት ነው የምወስዳት። ትመለሳለች። እኛ እንደናንተ አይደለንም። ሁሉንም ነገር እንበላለን። ለምን ያን ያህል ትሰራለህ? ይሄ ሰውዬ እየገደለ ነው። እዚህ በኋላ ለዚህ ጨካኝ ሰው አሰራም። አንተን ነፃ አወጣሃለሁ። ይህ ሰው ጉልበትህን እንደ ህጋዊ መብቱ እየበዘበዘ ነው። ለምን? እንዴት ናችሁ? ይሄ ደግሞ ደረሰ ይባላል። አዲሱ የቅርብ ጓደኛዬ ነው። ዛሬ አብረን እራት እንሰራለን። ክቤ ብዙም አልወድም፣ ግን ለቴስቱ ብቻ 8 ማንኪያ እንጨምራለን። እንዴት ነው 10 ብር ማውጣት የማልችለው? የኔ ብር አይደል እንዴ? እንዴት ደሬም በማጣቴ በጣም አዝኛለሁ። እንደገዛ ልጆች አድርጌ ያሳድጋቸዋለሁ። ጋይስ ፕሊዝ ተረጋጉ። ደግሞም ደሬሰ ከኔ ጋር ነው። እንስሳ ነኝ ብዬ አልበላውም። እኔ ገዳይ አይደለሁም። እንደውም ለቅርብ ጓደኛዬ ለደሬሰ እሞታለሁ። እናንተን አላቅም፣ ግን ይሄ ጥሬ ስጋ በጣም ነው የሚጣፍጠው። ደረሰ የት እንደገባ ግን አላቅም። ይመስለኛል የተወሰነ ንጹህ አየር ለመቀበል ወይም ሌላ ነገር ለማድረግ ይወጣ። ጓዶች ቀልዱ ይቅርና በጣም ተጨንቄያለሁ። ደረሰ ጠፍቷል። አይታችሁታል? ተነስቼ ሄጄ መፈለግ አለብኝ። ወገኖቼ ይህ ከባድ እየሆነ መጥቷል። ደረሰን የበላው ጅብ እየጮኸ አይደለም። ደረሰን ለማግኘት ስሞከር ትላንት ማታ ማንን እንዳገኘው ይዋል። ይሄ አሪፍ ሰው መተኩ ይባላል። አሁን የቅርብ ጓደኛዬ ነው። ሁላችሁም አታምኑም። ወደ ቤቱ ሊሄድ ነበር፣ ግን እንደምታዩት በጣም መሽቷል። ስለዚህ እኔ ጋር ያድራል። እኔም እንቅልፌ መጥቷል። ደህና ደሩ። እግዚአብሔር ኢትዮጵያንና ሕዝቦቿን ይጠብቅ። ሰዎች መተኩ ተኝቷል። ገና ላላነሳው አልፈልግም፣ ግን ቁርስ አዘጋጅቼለታለሁ። ይጠብቁ። ጋይሶች ቁርሴን እየበላው ነው። ጽምብላ። ይህ ጥሬ ስጋ ፍቅር ነው። እናንተ ሰዎች በቁም ነገር የገዛ ጓደኛዬን የበላው መሰላችሁ? እውነት አታምኑኝም? እኮ ወደ ቤተሰቦቹ ሄዶ ትቶኛል። የጫካ ኑሮ እየሰለቸኝ ነው። ትንሽም ብቸኝነት ይሰማኛል። አዲስ አበባ ሄጄ ከተማዋን ልቃኝ ወሰኛለሁ። ምንድነው የምትፈሩኝ? እኔ እኮ ሰው በላ አይደለሁም። እንጀራና ሽሮ ብቻ ነው የምበላው። እሺ ጌታዬ፣ ለጓደኛ ምን አይነት የፀጉር አቆራረጥ ትፈልጋለህ? ፀጉሩን ተው፣ ጆሮዎቹን በደንብ አስተካክላቸው፣ ስበላው እንዳይረብሹኝ። ጀለሶቼን እየሰሚት ነኝ። ወንድ ከሆንክ ና ፈሳም። ቲክቶክ ላይ ባወራ መስሎሻል? ያራዳ ልጅ። ወንድ ከሆንሽ ብቅ በይ እስቲ። ጠቅ ነው ማድረግሽ። አበበ አንተ አትበቃውም እንዴ ለዚህ ፈሳም? ሂድ፣ ሲመጣ ጠቅ አድርገው። ምንለው? ለምንድን ነው ማታ ማትወጡት? ከተማዋ ማታ እንዴት እንደምታምር አታውቁም። አንዴ ደግሞ እኛም ተራብና እኮ ወጣ በሏ።